السلام عليكم ورحمة الله وبركاته ከቲክቶክ ላይ የተቋረጠ ጥያቄ ነው። ከአንድ እስከ 10 ቲክቶክ ላይ አውርጄላችኋለሁ። ከ10 በኋላ እንጀምራለን። አስረኛው አፍካር ነው። አፍካር ማለት አይዲያ ወይም ሀሳብ ማለት አፍካር ነው። አፍካር ማለት አይዲያ፣ አስተሳሰብ አፍካር ይባላል። انتظر الرد عند سو ጥያቄ ጠይቃችሁት ከሱ መልስ ስትጠብቁ انتظر الرد ትላላችሁ። ሰውየው يرد عليكم بالله يرد علي عند ሰው ስትጠራው اذا جاوبك رد علي የሆነ ሰው ጠርተው ሲመልስልህ رد علي ይባላል። ምላሽ ማለት ነው። ሰፈሪ ማለት ቴክ አዌይ ነው። ሰፈሪ ማለት ቴክ አዌይ፣ ወደ ቤት ተይዞ የሚኬድ ምግብ ሰፈሪ ይባላል። ቴክ አዌይ ማለት ነው። ጡላብ ማለት ተማሪዎች ማለት ነው። በአንድ ላይ ሲሆኑ ጡላብ ተማሪዎች ማለት ነው። ጣልብ ከሆነ ተማሪ ነው። ጣልባ ከሆነ ሴት ተማሪ ማለት ነው። ቅናት ጊራ ይባላል። ጊራ ቅናት ነው። በቅናት ቅጥል ያለ ሰው ጊራ ይባላል። ጠንቋይ ወይም መተት የሚሰራ ሰው ሳሕር ይባላል። ቆሻሻ ዝባላ ይባላል። ቆሻሻ ማለት ዝባላ ማለት ነው። ፎከስ ማድረግ፣ በአንድ ነገር ላይ ፎከስ ማድረግ፣ የሆነ ነገር ላይ ፎከስ ማድረግ ወይም ሐሳብን ጠቅለል አድርጎ አንድ ነገር ላይ ማድረግ ተርኪዝ ይባላል። ተርኪዝ ተረክዝ አላ ሸይ ሙዐየን ተርኪዝ ይባላል። ፎከስ ማድረግ ማለት ነው። ጁዕ ረሃብ ነው። አነ ጁዓን ርቦኛል። አነ ጁዓን ርቦኛል። ለሴት ከሆነ ጁዓና ኢዛ ሂየ ለልኡንሳ ጁዓና። جوعان للرجال جوعانة للأنثى. أنا عاطش طمتونيال. أنا عاطشة لسيت طمتونيال. حشران شنتي متونيال. حشرانة لسيت شنتي متونيال. أسرز دنيا ضياقين. هاي أنيو مستودع. مستودع مالت مغازن مالت ستور مالت مستودع እቃ የሚቀመጥበት ነገር ሙስተውዳ ይባላል። ስቶር ነው። 21 ሐዳና ወይም ረውዳ። ሐዳና ማለት ልጆች ቢቀመጡበት ስራ ደርሳችሁ እስከምትመጡ ድረስ ልጆቻችሁን ታስቀምጡበት ሐዳና ይባላል። ረውዳ ደግሞ ኬጂ1 ኬጂ2 ምናምን እየተባለ ማለት ህጻናት የሚማሩት ረውዳ ይባላል። 22ኛው ጥያቄ ነው። 23 አዛ ለቅሶ ቤት አዛ ይባላል። አዛ ከተባለ ለቅሶ ቤት ነው። ሐዘን ሲገጥማችሁ እንደና አዛ ትላላችሁ። ሰዎች እየመጡ አዘመላህ አጅረኩም እናንተ ደግሞ አህሰነላህ አዛኩም ብላችሁ ትመልሳላችሁ። 24ኛው ሙራስል ማለት ተላላኪ ማለት ነው። የሆነ ወረቀት ከቢሮ ወደ ቢሮ የሚወስድ የሚላላክ ጉዳይ የሚያስፈጽም ምናምን ሙራስል ይባላል። ተላላኪ ማለት ነው። ባዕዳናስ 25ኛው ጥያቄ ባዕዳናስ ማለት አንዳንድ ሰዎች ለማለት ነው። ባዕዳናስ ሹጣር፣ ባዕዳናስ ከላምበስ፣ ባዕዳናስ ሙስተዕጅሊን፣ ባዕዳናስ ምናምን ሲባል ባዕዳናስ ማለት አንዳንድ ሰዎች እንደማለት ነው። ነፈቅ ማለት ከስር የሚሰራ ድልድይ ነው። መሬት ተቆፍሮ ወይም ተራራ ተቆፍሮ መኪና እንዲያልፍ የሚደረግበት ነገር ነፈቅ ይባላል። ጅስር ደግሞ ከላይ የሚሰራ ድልድይ ነው። ጅስር ይባላል። 25ኛው ጥያቄ ነው። 26ኛው ጥያቄ አሁን ነፈቅና ጅስር ነው። 27ኛው ጥያቄ ዕላቃ ይባላል። ዕላቃ ማለት ሪሌሽንሺፕ ማለት ነው። መንግስት ከመንግስት ጋር ያለው ግንኙነት፣ መንግስት ከህዝብ ጋር ያለው ግንኙነት፣ ቤተሰብ ከቤተሰብ ጋር ያለው ግንኙነት علاقة مع الناس، علاقة مع شخص، علاقة مع الناس الآخرين. علاقة مالت قنينة مالت. 28 بحذلة مالت انقلت مالت. بزو بحذلة درسوا بنيال كتاب هلا بزو انقلت درسوا بنيال مالت. 29 ليش لا عند سو ليش لا كاله واي نوت مالت. لمن هنا قرا ليش لا كاله لمن الهون من ده مالت. ليش لا 30
ሰላሳኛው ጥያቄ ብዙ ስትቆጥቡ ውድ የሚሸጥበት ዋጋ መሄድ ሲገባችሁ እሱን ትታችሁ በርካሽ የሚሸጥበት ሱቅ ሄዳችሁ ከገዛችሁ የተወሰነ ሳንቲም ሴቭ አደረጋችሁ ማለት ነው። እሱ አወፈር ይባላል። ወፈርት ከቲር አወፈር ከቲር ከተባለ ብዙ ሴቭ ማድረግ ማለት ነው። 31ኛው ጥያቄ ጅስሚ የርተጂፍ ካለ አንድ ሰው ሰውነቴ ይንቀጠቀጣል ማለት ነው። ጅስሚ የርተጅፍ ሰውነቴ ይንቀጠቀጣል ማለት ነው። አጉለክ ሓጃ ከተባለ ሌት ሚ ቴል ዩ ሰምቲንግ እንደማለት ነው። ሌት ሚ ቴል ዩ ሰምቲንግ አንድ ነገር ልንገርህ፣ ምነግርህ ነገር አለኝ። አጉለክ ሓጃ አብሻውረክ ሓጃ እስተሽረክ ሓጃ ምናምን አጉለክ ሓጃ የሆነ ነገር ልንገርህ እንደማለት ነው። ኬፍ ትትጃወዝ አላህ ይጃውዝና ናር ቢባል አላህ እሳትን ያሳልፈን ከመግባት አሳልፎን ወደ ጀነት እንሂድ። ትትጃወዝ አላህ ይጃውዘከ ናር ከተባለ እሳቱን አሳልፎ ወደ ጀነት ያስገባህ ማለት ነው። አላህ ይጃውዝ ትትጃወዝ ማለት ማለፍ ማለት ነው። አንዳንድ ሰው ሸክሉ ማዓጀብኒ ካልክ ይሄ ሰውዬ እንደው ነገረ ስራው አላማረኝም እንደማለት ነው። ሸክሉ ማዓጀብኒ ነገረ ስራው አላማረኝም። ሐሳስ ማለት ስሜት ማለት ነው። እና ሐሰይት እና اليوم مش طبيعي ምናምን ካለ የሆነ ነገር ተሰምቶኛል ስሜት ማለት ነው። ሐሳስ ስሜት ነው። ትምሳል ማለት ሐውልት ማለት ነው። መቃብር ላይ የሚሰራ ትምሳል ሐውልት ይባላል። ትምሳል አማች ማለት ምን ማለት ነው? የባለቤት ዘመድ የሚስት ዘመድ አማች ይባላል። ነሰቢ ወይም ሲሕሪ ይባላል። ነሰቢ አማች ማለት ነው። ምስተውዳዕ ማለት ስቶር ማለት ነው። ይሄ ዕቃ የምናስቀምጥበት ዕቃ ምስተውዳዕ ይባላል። ሰልም አልሚፍታህ ሰልም ስላሐክ ሚፍታውን አስረክብ መሳሪያህን አስረክብ። ሰልም አልሚፍታህ ሰልም አልስላህ እነዚህ በሙሉ አስረክብ ማለት ነው። እሺ መውገፍ ሰያራ ማለት ደግሞ ፓርኪንግ ማለት ነው። የመኪና ማቆሚያ መውገፍ ሰያራ ይባላል። ኢጃረል ቤት ደግሞ የቤት ክራይ ማለት ነው። 41ኛው ጥያቄ 42ኛው የልጅ ልጅ ምን ይባላል? እኔ የልጅ ልጄን ምን እለዋለሁ? የልጅ ልጅ ሐፊዲ ይባላል። የኔ የልጅ ልጅ ሐፊዲ ይባላል። ኸሪጣ ማለት ምን ማለት ነው? ኸሪጣ ማለት ካርታ ማለት ነው። የኢትዮጵያ ካርታ፣ የሳውዲ ካርታ፣ የየመን ካርታ እንደሚባለው ኸሪጣት ሱዑዲያ፣ ኸሪጣት አልየመን፣ ኸሪጣት ሱዳን። ኸሪጣ ማለት ካርታ ማለት ነው። እጅባሪ ማለት ምን ማለት ነው? እጅባሪ የሚን፣ እጅባሪ የሳር፣ እጅባሪ የሚን፣ እጅባሪ ግዴታ ማለት ነው። እጅባሪ የሚን ከተባልክ خلاص ወደ ቀኝ መሄድህን ትተህ ወደ ቀጥታ መሄድህን ትተህ ወደ ቀኝ ግባ። እጅባሪ የሚን በግዴታ ወደ ቀኝ፣ እጅባሪ የሳር በግዴታ ወደ ሳር ተጣጣፍ ማለት ነው። እጅባሪ ማለት ግዴታ ማለት ነው። 50% ማለት 50% ዲስካውንት። 50% ዲስካውንት ቢባል 50% ዲስካውንት፣ 80% ዲስካውንት 80 ከመቶ ዲስካውንት። 50% ማለት 50 ከመቶ ዲስካውንት ማለት ነው። ሙሸጃዕ ባርሴሎና ቢባል ሙሸጃዕ ማለት ደጋፊ ማለት ነው። ሙሸጃዕ ማንቸስተር ዩናይትድ ሙሸጃዕ ምናምን ከተባለ ሙሸጃዕ ማለት ደጋፊ፣ ቀንደኛ ደጋፊ ማለት ነው። ይሄ 46ኛው ነው። 47ኛው ስደተኛ ምንድን ነው? ይህንን ኮሜንት ላይ ጠብቃለሁ። ስደተኛ ምንድን ነው? ስደተኛ ምንድን ነው? ይህንን ኮሜንት ላይ ጠብቃለሁ። ያዕጢኩም ሰሓ ወልዓፊያ